በያላችሁበት አረፍ አረፍ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንግማ ከነፈረ ቁልቁሉ ወቅቶኮ ሊአምና በአብ ስም በወልድ ስም በመንፈስ ቅዱስ አቀሜን ቡልተኒ አሜን። ገለቴፈሙን ዋቄፈሙን ከነመለሳ ከንቴ ዋቅዩን የጉምሰ ሳቲኑ ኤጌ ሶረ ሳቲኑ ሶሪ ቡልቶ ቁልቁሉማ ኢሳ ኬሰቲ ከወሊትኑ ቀቤ መቃን ኢሳ የሮ ሁንዱመዩ ከንገለቶሜፊ ከኔቤፈሜ ኑፋ ተው ሊሌ ጉዳዳ ዋቅዮን ገለቴፈታ። እንደ እግዚአብሔር ከዚህ በመቀጠል የምንሄደው በካቴድራላችን ቀደም ብለው የበገና ትምህርት ሲማሩ የነበሩ የማህበረ ቅዱሳን የመዝሙር ክፍል
ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በማህበረ ቅዱሳን አምቦ ማዕከል የሆለታ ወረዳ ማዕከል ለአንደኛ ዙር ከ6 እስከ 9 ወራት ለ144 ሰዓታት በተሰጠው ተከታታይ የበገና ድርደራ ስልጠና በሚገባ ስላጠናቀቁ በዜማና ኪነ ጥበብ ማዕከል ይህ የምስክር ወረቀት በዛሬው ዕለት ተሰጥቷል። የዜማ ወይንም የማዕከሉ ሰብሳቢ ፊርሚያ ዶክተር እድሉ ጆርጋ ፊርማ አለበት 2018 ዓመተ ምህረት። ከዚህ በመቀጠል በክቡር አባታችን መልአከ ኃይል ቆሞስ አባ ተክለ አብ የምስክር ወረቀቱ ይሰጣቸዋል። በቀጥታ ወደ ምስክር ወረቀት መርሃ ግብር እናልፋለን። ዲያቆን ገለታ ፈይሳ ዲያቆን ቢንያም ብርሃኑ ዳግም ግርማ መዘምር ዳግም ግርማ ዲያቆን ተክለ ሐዋርያት ለገሰ ይመስገን እግዚአብሔር ይመስገን። ቅድስት ጋዲሳ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። መዘምርት ሀና አሸናፊ ለዚህ ያደረሰን እግዚአብሔር ይመስገን። መዘምርት ቤቴል ኤልያስ እግዚአብሔር ይመስገን። እግዚአብሔር ይመስገን። መዘምርት ናርዶስ ዘሪሁን ያደረሰን መዘምርት ፍቅር አዳነ መዘምርት ናናቲ ኃይለማርያም ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። ብርሃን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ዲያቆን ቶማስ ሀብቴ ያደረሰን ዲያቆን የባሳ አለሙ ያደረሰን እግዚአብሔር ይመስገን። መዘምር ኪሩቤል ተንቀባ መዘምር ኬልቅያስ አጀማ እግዚአብሔር ይመስገን። መዘምርት ኮንዶሊዛ ውብሸት እግዚአብሔር ይመስገን። እግዚአብሔር ይመስገን። መዘምርት ለዋ ሙሉጌታ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እልል በሉ በአንድነት ዘምሩ አመስግኑ መዘምርት ናርዶስ አብዮት እንደ እግዚአብሔር ያለ መዘምርት ሳሮን ክፍሉ በሉ እልል በሉ በአንድነት ዘምሩ አመስግኑ። እሺ ወድሜ በጸጋ ይጠብቅልን፣ ይቅር በለን፣ በሰላም ወደ የቤታችን ሄደን እንገባ ዘንድ የበቃን አድርገን አድነን። አርሴክሙ ቅድመ እግዚአብሔር አምላክ
ይባርክ እግዚአብሔር ይባርከነ አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋው የሥርዓትና ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትብት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ ከሚወጣው የሚጠብቃችሁ ለዘላለሙ እኔንም እናንተንም ለመንግሥቱ የበቃንና የተዘጋጀን ያድርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። akkasumas kan darbeetti shaman kan dubirraallee kan eegu qulqulleetti haadha isaa kan taate haadha isaatiif jedhee akka nu fayyisu haadha yaa Kiristoos haadha keetiif jedhee nu fayyisi jennee yeroo 12 yaa kadhannu. Bennetis osoo hin beekee cubbuu hojjennee hidhaa cubbuu Waaqayyoo sinaa hiiku. የተማሩትን የበገና ድርደራ ትምህርት አጠናቀው ምርቃት ያበቃውን ፈተና ወስደው ዛሬ መርቃታቸው ደርሰዋልና ለዚህ ሂደት ወረዳ ማዕከልን ተመራቂዎችን ለማስመረቅ ተማሪዎችን ደግሞ ለመመረቅ ያበቃን አምላካችን ቅዱስ እግዚአብሔር ዘላለማዊ ስሙ የተመሰገነልን አምላካችን በመካከላችን ተገኝቶ መርሃ-ግብራችንን እንዲያከናውንልን ለጸሎት መነሳ ጌታችን ለጸሎት ሰብስበን ወደሮ ቁዳን ተንቀቡ በገናኒስ ፓርካዳፊ jedheen akkuma dubbatetti baganaan awtaa kan jedhamu 10 qaba. Kurnan isaanii immoo akkasumatti 10 ta'an osoo hin taane abboomiiwwan kurnan waaqayyoo nu hubachiisuudha. Kana bu'uura godhachuudhaan awtaariin isaan harkaan rukutan
kudhansaan jechuudha. Kanaafuu meeshaan faaruu kun akkasumatti alaatii dhufe osoo hin taane namoonni jalqabaa yaa'ee kan mataa isaa deemaa Massaariyaawwan Anduno Kanasi Massaariyaawwan Badanaa Andusiiwwan Badanaa Badanaa Duwwayaana Mankasir የሚያድስ አዳነትን የሚያወጣ የተሳይተሳሰው የዚህ ነገር ስለ ካሜራ ሪከርድ ያደርጋል እና ድምጽ ይሰማል። ከዚያ በመቀጠል
ይገባሃል ብለው ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁ። ይገባሃል ብለው ይገባሃል ብዬ ጧፍ አመጣሁኝ፣ ምንጣፍ አመጣሁኝ፣ ጥላ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። እርግጥ ሰው ካለው ላይ ቢሰጥ ለአምላኩ በረከት ያገኛል በጸጋ በልኩ። ግና የእኛ ከፍቶ እግዚአብሔርን እንደ ልጅ በገንዘብ ደልለን ነው። መባ ጧፍ ሰተን ልጆቹን ቀማ ነው። ግና ሰው ነፍሱን ለሰይጣን ሽጦ መባ ቢገዛበት ለእግዚአብሔር ሀብቱን ቢሰጥ በገዛ አምላኩ ጭራሽ ዘበተበት። እኔም እንደዛ ሰው ዓመትን ጠብቄ ስቀን ቆጥሬ ካለችኝ ገንዘብ ላይ ጥቂቷን ቆንጥሬ ሰጠሁ ለአምላኬ የመቅደሱን ዕቃ በእኔ ቤት አረዳት ጸድቄያለሁ በቃ። ከእግዚአብሔር ላይ ልጅነትን ፍቄ የዘላለም እቅፍ በበደል ርቄ ስመጻደቅ ኖሬ በኪሴ ሰንብቼ ከቅፉ ከቤቱ እኔ እወጣለሁ ስጦታ አስገብቼ። ስጦታዬን ጥዬ ራሴን በኪሴ ችሮታ ባብዬ ለክብር ለደስታ መሰጠቱን ባውቅም አባት ልጁን እንጂ ገንዘብ አይጠብቅም። በእጄ ስንዴ ይዤ እንክርዳድ በልቤ ጌታ ከእጄ ካለው ይልቅ ልቡን ዓይን አይቶ ተመልሰህ ታረቅ አለኝ ቃል አውጥቶ። ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ገንዘብ አህያ ንጉሥ አታላይ አባባይ ቁመቴ አቅሜ ከእግዚአብሔር እኩል ነው ባይ። ገንዘብ አባ መላ እንደምን አደረ ስንቱ ፀሐይ ሸጦ ሻማ ቸረቸረ። ገንዘብ አባ ምርኩዝ፣ ገንዘብ አባ ሊቁ፣ ገንዘብ አባ አቅም፣ ገንዘብ አባ ጣዖት ስንቱ ዳዊት ጥሎ ተንበረከከለት። ገንዘብ ሰው እርቃኔን እንዳይል ለባይተዋር ነፍሱ ክርስቶስ የሚባል ተሰፋለን ልብሱ። እግዚአብሔር ድንቁ የዓለሙ ጌታ አዳምን ወደደው በዙፋኑ ፈንታ። በእሾህ ተሰርቶ ደሙ መለስለሱ እራፊ ይሞቃል እንኳን ሙሉ ልብሱ። እናንተ ሊቃውንት እናንተ አማኞች ደካማውን ትውልድ ነፍሱን እንድትነኩት ከምቾት ወርዳችሁ መስቀል ላይ ስበኩት። ቅንጦት አያውቀውም ፍቅር በባህሪው፣ ምቾት አያውቀውም ፍቅር በባህሪው፣ ድሎት አያውቀውም ፍቅር በባህሪው። ጨረታ አይደለም የክርስቲያን ጥሪው። ከመባይ በላይ እኔ ይፈልጋል የቃል መስዋዕት ለሱ ምን ያደርጋል? ክርክር ልተው ከወንድሜ ጋራ መንፈስ ሲያድሰኝ ጨለማ ይብራ። መንፈሳችን ጣሞ አቅማችን ደግሞ በእምነታችን ታመን ነፍሳችን ደዌ እየተሰቃየን እንዴት ብሎ እግዚአብሔር ይታየን። እናንተ አማኞች ከኪሱ ቆንጥሮ ቢሰጥ ያለው የሌለው ምን ነው እማትሰጡት? ልባችሁ የማን ነው? ነፍሳችሁስ የማን ነው? አምላክ ዝም ቢለን ቸርነቱ የእግዚአብሔር ሞኝ ነው አሰኘን። እውነት ሕይወት መንገድ የሆነውን ጌታ ደጋግመን ሰቅለናል። እውነትን ዋሽተናል፣ መንገድ እንድደናል፣ ሕይወት ይገለናል።
አይታይም ደስታ አይታይም መዳን። ሐዲስ ላይ ብንሆንም ነገር ዓለማችን እንደ ብሉይ ኪዳን ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ነፍሴን ቀምቼ መዝሙር ሰጥቼ ነፍሴን ቀምቼ ግጥም ሰጥቼ ነፍሴን ቀምቼ ጥላ ሰጥቼ ቀራንዮ ላይ የተገረፈው በታናሹ ፊት የተናነሰው በክፉዎች ፊት በስስት ያየው ገራፊዎቹ እንዳይደክማቸው የሚጨነቅላቸው የእያንዳንዱ ዱላ ስንት ነው ዋጋቸው? የዓርብ ዕለት ሕማሙ የዓርብ ዕለት ችንካሩ ስንት ነው መጠኑ? ስንት ይሞላል ብሩ? ነፍስ እንደሆን እንጂ የእግዚአብሔር ጸጋው እንባ እንደሆን እንጂ አምላክ የመረጠው ከነፍሳችን በላይ የገንዘቡ ጌታ ገንዘብ የሚሰጠው። እናም ከግጥሙ በፊት ከመዝሙሩ በፊት ከኛ የፈለገው ዕለት በዕለት ለእግዚአብሔር አምላክ ልጁን መልሱለት። ያለ ንስሐ ያለ እንባ ዕቃ ሸቀጥ ገዛው፣ ኃጢአቴን ያጥበው ይመስል መባዬን አበዛው። ታየዋለህ አይደል መጥፋት መባከኔ፣ ጨክኜ ወስኜ መቼ ልስጥህ እኔ። ታየዋለህ አይደል መጥፋት መባከኔ፣ ጨክኜ ወስኜ መቼ ልስጥህ እኔ። እግዚአብሔር ይስጥህ። ለራሱ ከተማ ለተወለደባት ሀገሩ ሊቀ ጳጳስ አድርጎ ለሾመው ለቅዱስ ጢሞቴዎስ የተነገረ ኃይለ ቃል ነው። እንግዲህ በዚህ ዓለም 7 አባቶች አሉ። 6ቱ ምድራውያን ሲሆኑ 7ኛው አባት ሰማያዊ ነው። 6 እግዚአብሔር አርአያ ምሳሌ የተፈጠርን ሰዎች ነን። የእግዚአብሔር አርአያ የእግዚአብሔር ምስል ያለው ሰው እግዚአብሔር አይበላም አይጠጣም። ሰው የማይበላው የማይጠጣው ስጋውን በነፍስ የሚያስቀጣው ወቀጻይቱ ጋር በጾም ለነፍሴ እንዳለ ልበ አምላክ ዳዊት የሚጾም ሰው እግዚአብሔርን ይመስላል። የሚጾም ሰው እግዚአብሔርን ያያል። የሚበላ ሰው ግን ትዕቢትን ይወልዳል። ትዕቢትሰ ጸሮረ ክርስቶስ። ትዕቢተኛ ሰው ከእግዚአብሔር ይወገዳል፣ ከእግዚአብሔር ይለያል። ምክንያቱም ጥጋብ ኃጢአትን ይጸንሳል። ኃጢአት ሞትን ይወልዳል። ኃጢአት ማለት ማጣት ማለት እግዚአብሔርን ማጣት፣ ሰላምህን ማጣት፣ ክብርህን ማጣት፣ ራስህን ማጣት፣ ማንነትህን ማጣት፣ አንተነትን ማጣት ነው። ሞት ማለት ደግሞ መለየት ነው። ከእግዚአብሔር መለየት ነው። ከእግዚአብሔር ረድኤት መውጣት ነው። ከእግዚአብሔር ፍቅር መውጣት ነው። ከእግዚአብሔር ፍቅር የወጣ ሰው ደግሞ ልበ አምላክ ዳዊት በዛሬው ቀን የሚቀርበው ስብከት ተብሎ በሚነገርለት ላይ መዝሙር 143 በቅንፍ 144 ቁጥር 7 ላይ እንዲህ አለ። ፈንእሌከ ማርያም አድኅነኒ ወባልዐኒ እማይብዙ ወእምእደዊሆሙ ለደቂቀ ነኪ። እባክህን እጅህን ከላይ ከሰማይ ላክልን፣ ረድኤትን ላክልን። እጅ ከትካሻ ሳይሆን ከትካሻችን ሳይሆን የወደቀ ዕቃ እንደሚያነሳ ሁሉ ከባህሪ ሳይከፈል ልጅ ኢየሱስ ክርስቶስ ወደኛ ላከውና በኃጢአት የወደቀ እኛን ያነሳል፣ ለክብር ያብቃን ላክልን አለ። አድኅነኒ እማይብዙ ከብዙ ውሃ እባክህ አድነን። ውሃ ሲበዛ ይደፈርሳል፣ መልኩ ይቀይራል። የደፈረሰ ውሃ ደግሞ ጎርፍ ይባላል ስሙ። ያ ምሕረት የለውም። ብትጠጣው ጋሬጣ አለው ያንቃል፣ ይገላል። ብታጥብበት ያቆሽሻል፣ አያጸዳም። ማይ የተባለው እንባ ነው። አቤቱ ሰው ከሚያለቅስብኝ ከሰው እንባ አድነኛል። ውሃ የተባለው የሰው እንባ በደል ክርስቶስ ቀራንዮ በተሰቀለ ተጠማሁ አለ። እሱ ተጠማሁ ያለው የሰው ልጅ ኃጢአት ሰርቶ ንስሐ ገብቶ የሚያለቅሰው እንባ ነበር። እባካችሁ አልቅሱና ይቅር ይበላችሁ፣ ሰቅላችሁኛል፣ ገርፋችሁኛል፣ ይቅርታ ላደርግላችሁ ብሎ ለመናቸው። እነሱ ግን ሐሞትና ከርቤ ቀላቅለዋል። መርካቶ ሥላሴ ደራሲ እንዲህ ይላል፣ ሰላም ለጉርኤክሙ እስቲ አሰዛ ሐሰሰ ቡራን በሥላሴ ታንቢን ሞገሰ። ለጉሮራችሁ ሰላም ምናሉ። ሰው በኃጢአት ወድቆ ተጨማልቆ አልቅሶ አዝኖ
ለሚያነባው እንባ እናንተ ተጠምታችኋልና ለጉረረ ለስድስት ቅዱስ ሰላም ብላችኋል። ከዚህ ከሰው እንባ እባክህ አድነኝ አለ። ይህም ብቻ አይደለም ያሉ ዳዊት ወእደዊሁ ለደቂቀ ነኪር ከሐሰተኛ እጅ ከባዕዳን ሰዎች አድነኝ። ፈንወዴከ ማርያም አለ እውነተኛው እጅ ላከልኝ የወደቀውን የሚያነሳ ሌላ ሐሰተኛ እጅ አለ። የአጋንንት እጅ የዲያብሎስ እጅ አለ። እነዚህ ሰዎች ህምዘ አርዌ ታሕተ ከናፍሪሆሙ የእባብ መርዝ በከንፈራቸው በታች ሲያወሩ ማር የተቀባ ቃላቸውን አሳምሮ ይመጣል፣ ነገር ግን ይገድሉሃል። እባክህ ከዚህ አድነኝ አድነን እግዚኦ እስመ ኀልቀ ወውነ ሃይማኖቶም ለእጓለ እመሕያው ከንቱ የተናገሩ አሐዱም ስለካዱ እባክህ ደግ ሰው አልቋልና አስታራቂ መካሪ ለልጁ ሕይወት ለልጁ ክብር ለልጁ ጸጋ ለልጁ በረከት የሚያወርስ አባት ጠፍቷልና እባክህ አድነኝ። አንዱ ስለ አንድ መልካም ነገር አያወሩም። አንዱ ስለ አንድ መባላት ነው። ያለ ጽዋ ደማቸው የሚጠጡ ያለ ምላስ ስጋቸው የሚበሉ በዝተዋልና እባክህ አድነኝ። ከዚህ ሕይወት የሚመልስ ንስሐ አባት ስጋህን በውሃ ነፍስህን በንስሐ አጥቦ የንስሐ አባት ያጥብሃል። የክርስቶስ ሙሽራ ያቀርባል። ሌላኛው አባት ደግሞ የቆብ አባት ከዚያ ዓለም ፀሐይ ከዚያ ዓለም መከራ ዓለም በቃኝ ብለህ ስትንቀው የሕይወት አክሊል አጎናጽፎ አክሊል ሶግን አድርጎልህ ዓይንህ እያየ ዓለም ንቅ ያለ ብለህ ገንዞ በስጋ ሳትሞ ሳትቀበር ገንዞ አክሊል ሶግን ያደርግልሃል። ፍቅረ ክርስቶስን ይገባል። ሰባተኛው አባት ግን አቡነ ዘበሰማያት ብለን የምንጸልየው በሰማይ አባታችን ብለን የምንማልደው ለሁላችን እኩል ሕይወት የሚሰጠን። ይገርማቸዋል። አሁን እዚህ መካከል ከእኔ ጀምሮ ብዙ በደለኞች ክፉ ኃጢአት የሰራን እግዚአብሔር ያስቀየም ሰው ቢያውቅልን ኖሮ እዚህ አንቀመጥ። ግን ሰዎች አላየን፣ እግዚአብሔር ብቻ ያየን። ሰዎች አልተመለከቱንም። ሰዎች ባይ ኖሮ ያን ስራ ስንሰራ እዚህ አንቀመጥም። እነሱም አያስቀምጥንም፣ እሱ ግን ያውቃል። በኃጥአንና በጻድቃን መካከል ሳይለይ ለቅዱሳን የሚያወጣው ፀሐይ ለእኛ ሰጥቶን ሳይነፍገን እዚያው ይመናል። ስለዚህ ቅዱስ ጳውሎስ ለቀለም ልጁ በቀለም ለወለደው አስተምሮ ገስጾ ሊቀ ጳጳስ ላደረገው ለልጁ ጢሞቴዎስ አደራ እንጠብቃለን። በምን ይጠብቀዋል ትለኝ እንደሆነ በእኛ ባደረ በመንፈስ ቅዱስ ጠብቀዋል። በእኛ ባደረ በመንፈስ ቅዱስ ጠብቅ። ዛሬ የተመረቃችሁ ልጆቻችን ምናልባት ይሄ በገና መምታት ለእናንተ ሲምፕል ሊሆን ይችላል። ስለተማራችሁ ስላወቃችሁ ዛሬ ያስመረቃችሁ ወላጆች በዚህ ዘመን መታል ልጆቻችሁ ቤተ ክርስቲያን ተገኝተው ክርስቶስን የተሰቀለበትን ግርፋት እያሰቡ እግዚአብሔር አምላካቸውን እያሰቡ አብይ ጾም ሲመጣ እኮ በእናንተ ቤት ዘፈን አይኖርም። በእናንተ ቤት ሆቴል አይከፈትም አይደል? ልጆቻችሁ በገናቸውን ከእራት በኋላ ከእራት በፊት የክርስቶስን ስቃይ እያሰቡ የድንግል ማርያም ጮታን እያሰቡ ያሰማችኋል። በዚህ ሰዓት የልጆች የእናንተ ልጆች እጃቸው የተገኘው ከበገና ላይ ነው። የወንድሞቻችን ሌሎች ደግሞ እጃቸው የሚገኙ ከጫት ላይ ነው። ጫት ሲቆርጥ እናገኛቸዋለን። ስለዚህ ዛሬ የተመረቃችሁ አደራችሁን ጠብቁ። ትልቅ አደራ እናንተ ላይ፣ ትልቅ ሕይወት በእናንተ ላይ፣ እግዚአብሔር እናንተን የማይበት ትልቁ መሰረት አለ። ምናልባት በኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ መምህር ተብሎ መጽሐፍ አዋቂ ተብሎ የሚነገረው አርዮስ ነው። እንደ አርዮስ ያለ መምህር፣ እንደ አርዮስ ያለ አስተማሪ፣ እንደ አርዮስ ያለ መጽሐፍትን መርምሮ ያወቀ ግን አርዮስ በምን ወደቀ? አርዮስ በምን ጠፋ? እንደ ይሁዳ ያለ ታማኝ ሰው አገልጋይ
አስባችሁ ታውቃላችሁ? እግዚአብሔር ከፈጠረ ፍጥረት ድጋሚ የማይጠሩ ሶስት ስሞች አሉ። በድጋሚ ስማቸው አይጠራም። ሰው አይሰይምባቸው፣ ግን የስማቸው ትርጓሜ ግን አስደናቂ ነው። የመጀመሪያው ሳጥናኤል ነው። ከኛ መካከል ወልደ ሳጥናኤል ይባላል አለ። ሳጥናኤል ማለት ነው ቅርብ እግዚአብሔር አሃዚ መንጦላይት ማለት ነው። እግዚአብሔር ፊት ቀርቦ የእግዚአብሔር መልክ አይቶ የፍጥረታትን ጭወታቸው መስዋዕታቸው እግዚአብሔር ፊት የሚያቀርብ ግን በትዕቢት ምክንያት ይህ ስም ከሱ ውጭ ለማንም እንዳይሰጥ እግዚአብሔር አወገዘው። ሁለተኛው እባብ ነው። አቶ እባብ ወይዘሮ እባብ ትባል ሴት አለች ሊባል ወዳለ የለም። እባብ ማለት ትርጓሜው ብልህና ጥበበኛ አዋቂ የሚያስረዳ ተረድቶ የሚያስረዳ ማለት ነው። የእባብ ብልሃቱ ልዩ ነው። ይገርማቸዋል። ለእባብ እግዚአብሔር ሶስት ነገር ነስቶታል። አንደኛው ጆሮ ነሳው። እባብ አይን እንጂ ጆሮ የለውም፣ ማየት እንጂ መስማት አይችልም። ሁለተኛው እግር ነሳው። ሶስተኛው ፍጥረታት የሚበሉትን እጽዋትን ምግብ እንዳይበላ ከለከለው። አፈር ብቻ ስንች ይኖራል። ግን እባብ ብልጥ ነው፣ ራሱን ያስረካል። ሲተኛ ተጠምጥሞ ጭንቅላት ደብቆ ነው የሚተኛው። ምክንያቱም ክርስቶስ እቀብ ርእሰከ ስለሚል ከዚህ በላይ ያለው የእኛ ምልክት ሰው የሚያስመስሉ 7 ምሰሶች አሉ ከአንገት በላይ። እነዚህ ከሌሉ እኛ ሰው አንመስል። 2 ጆሮ፣ 2 ዓይን፣ 2 አፍንጫ፣ 1 አፍ። እነዚህ ከሌሉ ሰው አይመስልም። ራሱን ይጠብቃል። ራስ ይጠብቅ። የእባብ መልክ በሁለት መልኩ ነው ያለው። አንደኛው በአፍ ውስጥ አለ፣ ሁለተኛው በጅራቱ ላይ ያለው መርሱ። እንግዲህ ሲተኛ ጠቅልሎ የተኛና እባብ ጆሮ ምልክት የነበረበት ቀዳዳዎች አሉ። የጅራቱ መርስ ጆሮ ጥብቅ ብሎ ስለሚተኛበት ፀሐይ ስሞቅ ጅራቱ ላይ ያለው መርዝ ይቀጥልና ራሱን ይገለዋል፣ ወደ ራሱን ያጠፋዋል። ስለዚህ ልጆቻችን ክፉ ባህሪያችሁ እንዳይገላችሁ። በከኋላ ያለ ክፉ ታርጌት ሊኖር ይችላል። ያ ታርጌት ግን መጥፋት የሚችለው ስር ሰዳችሁ በእርሱ ታነጹ፣ በተማራችሁበት ትምህርትም ጸንታችሁ ምስጋናችሁ ለዘላለም ይብዛ ይላል ቅዱስ ጳውሎስ። ለዘላለም ይብዛ። እናንተ ስር ሰዳችሁ በእርሱ ታንጻችሁ በተማራችሁበት ትምህርት ጸንታችሁ። በተማርከው ትምህርት ለመጽናት ሕይወት ለማግኘት በመጀመሪያ የሚያስፈልገው እኔ ማን ነኝ? እኔ ምንድን ነው? አባቶች እናት ለልጆቻችሁ አንድ ነገር በሏቸው። ሰው ሁን ብላችሁ ንገሯቸው። ሰው ሁን ብላችሁ መርቋቸው። አሁን እኮ ሰው አጥተን እኮ እንደው ሰው አለ። አሁን በዚህ የተቀመጠ እኛ ምንድን ነው? ሰውንን አይደለም። እስኪ ሰውን የምትጃችሁ ነው። እኔ ሰው ነኝ የምትል እጃቸው እኔ ሰው ነኝ ምን እጅ ነው? እስኪ እኔ ሰው ነኝ ምን እጅ ነው? አይ ክርስቲያን ቤተ ክርስቲያን አንድ እጅ አይወጣም። አንድ እጅ ለባረማ አይወጣም። የክርስቲያን 2 እጅ ነው የሚወጣው። ቤተ ክርስቲያን እጅን አውጣ ሲባል 2 እጅ ነው እንጂ አንድ እጅ የሚወጣው ለፓርላማ ሲሆን። እስኪ ሰው የወላጅ እጃችን አውጡ። ያልሆናችሁ ደግሞ አውጡ። ግሩም ነው። እንደ መላእክት ሆናችሁ ከ3 ተከፈላችሁ። ያወጣልን ያላወጣልን ዝም ያለ ደግሞ ከሁሉ ቤት እነዚህ አሁን እኛ ወጋታ ምን ሆነ? ብርድ መታኝ፣ ምች መታኝ ያላለ አሁን ነፋሳት 4 የመሬት ናቸው። ምንም ህመም የለባቸው። ግን ሚካኤልን ያልመሰሉ ሳጥናኤል ዝም ያሉ ዲዳ የሚባል አጋንንቶች አሉ። እግዚአብሔር ሲያዋርዳቸው ከሰማይ እስከ ሰማይ ሲወርዱ ግማሽ በፀሐይ ጨረር፣ ግማሽ በነፋስ ገቡ።
አሁን እኛ የሚያሙ እነሱ ናቸው። ፀሐይ በሽታ እኛም ታሳድገናል። ተክለ ሃይማኖት በዚህ ሆነ እባክህ አምላኬ ሆይ አንድ ቀን ፀሐይ አድርገኛል። አንድ ቀን ፀሐይ ሆኖ እንደዚህ ሀገር አልጨረሳችሁ። አንድ ቀን ነው የለመነው። በተለይ ዛሬ ደግሞ ታኅሳስ 12 ቀን ረቡዕ ሰማይ ላይ ከምሽቱ 4 ሰዓት ጀምሮ እስከ 10 ሰዓት የጸለየ ሰው ጸሎት ያደርሳል። ሰማይ የተከፈተበት ቀን ረቡዕ ሰማይ በዓመት 7 ጊዜ መነሻው ጳጉሜ 3 ነው። ሁለተኛው ጥቅምት 20፣ ሶስተኛው ዛሬ ነው። ከዛ ደግሞ የካቲት 4 ቀን ነው። ግንቦት 18 ነው። መጨረሻው ሐምሌ 10 ቀን ረቡዕ ሰማይ ነው ዛሬ። ኢትዮጵያ ሀገራችን እንደ መሶብ ከፍ ብላ የተባረከችበት ሳሙኤል ዘዋልድባ አስማሩ ያረፈባት እባክህ ባርካት ብሎ መሶበ ወርቅ። ሌላ ደግሞ ሕፃናት ሕፃናት እግዚአብሔርን በድለው ልጆች እግዚአብሔርን አስቀይመውት መልአክ ሊገል ሲመጣ መልካቸው መልካም ቆንጆ ናቸው፣ ውበታቸው ያምራል። ዝሰ ዘፈጠረ ይክትብላ እነዚህ የፈጠራ ይደራቸው እንጂ እኔ አልገድልም አለ። ቀውስ ጮስ የሰራን መልአክ አልገድላቸውም ሲል እግዚአብሔር ከክብር አዋረዱ፣ መሬት ላይ ወደቀ። በክንፉ እየተሽከረከረ ወደ ሰማይ መሄድ ስላቃተው ቤተልሔም ዲያቆኑ እያዘጋጀ አገኘውና እባክህ ድንግል ማርያም እንደምንልና ከነገር አስታርቀኛል። ሳሙኤል ዘዋልድባ በሰዓቱ ዲያቆን ነው። ብድግ ብሎ የእመቤታችን ቅዳሴዋን ውዳሴዋን ሁል ጊዜ ጸሎተ ማርያም የሚደግም ሰው፣ ሁል ጊዜ ጸሎተ ማርያም ስትደገም ውዳሴ ማርያም የሚያደርስ ሰው፣ ሁል ጊዜ የድንግል ማርያም የሚጠራ ሰው ከሞት ይተርፋል። እመቤታችን ቀኝ 400 ጊዜ ይወጣል ቅዳሴ ማርያም ገና ደርሶ ሳሙኤል ዘዋልድባ ብድግ አደረገው። ልጅ እሱ ብቻ ሳይሆን ኢትዮጵያን ብድግ አምጣለች። ከጉዝ የተባረከች ቀን ዛሬ ነው። ቅዱስ ሚካኤል ዓለምን ያሳረገበት ቀን ዛሬ ነው። የእኛ ጸሎት የሚያሳርገው 3ኛ ጊዜ ዛሬ ነው። በዚህ ሰዓት እንደ ሕፃናት ገምሉት በዚህ ውስጥ የነበሩት ሰዎች መላእክት እንዲወድቀው ተበትነው ያዝን ያለቅሱበት የነበረ ዘመን አለ። አንተ ማን እንደሆንክ ማወቅ ያስፈልጋል። ልጆቻችሁ ሕይወታችሁን ስጧቸው። ምንድን ነው ያለው ዮሐንስ አፈወርቅ? እናንተ አለ እግዚአብሔርን ያላስቀየማችሁ፣ አባይ ጠንቋይ ሄዳችሁ ያልሰገዳችሁ፣ በአምሳለ እግዚአብሔር የተፈጠረ ሰው ያልገደላችሁ አለና ለስጋው ደግሞ ለመብቃት የተዘጋጃችሁ፣ እግዚአብሔርን ያልተቀየማችሁ የክርስቲያን ልጆች ወዴት ነው ያላችሁ? አሁን ልብሳችሁ ያምራል። ልክ የልብሳችሁ እንዳይቀየር ዛሬ የእኛ ልብስ ተቀይሯል። ሀበሻ ቀሚስ መልበስ የማን ሆኗል? የፋራ አይደል? ፋራ ማዝማት በእንግሊዝ ምናምን የተርጉም እንደኛ ነው። ፋራ አማርኛ ምንድን ነው? ምን ማለት ነው? እንግሊዝኛ ተማሪዎች አይታችሁ ፋራ እንግሊዝኛ ነው። አሁን ለምሳሌ ብሬክፋስት ምንድን ነው? ወደ ማለት ነው ምንድን ነው? እርግጠኛ ነች? እርግጠኛ ነች? ብሬክፋስት ብሬክፋስት ማለት ጾም መስበር አይደል? ፋስቲንግ ጾም አይደል? ብሬክ መስበር ጾም መስበር ቆስ አይደል? የማርቲን ሉተር የመጀመሪያው ቃል ይችላል። የእኛ ቅዱስ ዮሐንስ ሲጀምር ነስሑ ወእመኑ እስመ ቀረበት መንግሥተ ሰማያት፣ እሱ ግን ብሬክፋስት የጀመረው። አሁን ዛሬ እኛ ያለንበትን አደራችን ለማወቅ ነገ ጧት እኔ ነበርኩኝ እኮ በገና ተምሬያለሁ ከነ ሚስጥሩ። ምናልባት የበገና ስርዓቶች እስከ 8 ይክራም እስከ 10 እንደ ቅዱስ ያለ ዜማ ይለያል። የራሱ ሕግ አለ። እነዚህ ዜማዎች ትርጉማችሁ ካልገባችሁ ትወድቃላችሁ። እስከነ ሚስጥሩ
መጽሐፍ ቅዱሳዊ ቃል የተሸከምሽው በገና ምንድን ነው? ከታች ያለው ጭንቅላቱ ማን ነው የሚያመለክት? ማን ነው እሱ? ቀራንዮ ብሂል ጥንተ ፍጥረተ አዳም ወጥንተ ስቅለቱ ለክርስቶስ። ቀራንዮ ማለት የአዳም ጭንቅላት የተቀበረባት ጎልጎታ ናት። በአዳም ጭንቅላት ላይ መስቀል ተተክሎ ክርስቶስ ተሰቅሎበታል። አዳም የተፈጠረበትን በእጃችን ያዝን። ታዲያ አዳም የተፈጠረበት በእጅ ከያዝኩኝ የትኛው ቃል የማንፈልገው? የትኛው ትምህርትኛ ጋር? አሁን እዚህ ያለ ሁላችን አንድ ጥያቄ ይጠይቃል። አንድ ጥያቄ ማለት ነው። ይህን ጥያቄ አብራርቶ የሚያስረዳን ሰው ይሸልመዋል። አብራርቶ የሚያስረዳ ሰው። ምክንያቱም እኛ ነገረ መለኮት፣ ነገረ ስጋዊ፣ ሚስጥረ ሥላሴን መማር አንፈልግም። ዝማሬ ግን እንፈልጋለን። ዝማሬ ግን አናውቀው። እስተውላችኋል? እስራኤላውያን እንደ እስራኤላውያን ዘማሬ የለም፣ አመስጋኝ የለም። በዝማሬያቸው ኑት ያነሳል፣ ህመም ይፈውሳሉ። እነ ዳዊት እንደ ዕዝራ ግብፅ በረሃ ተሰደው በግብፃውያን ሲረገጡ ግን ግብፃውያን ቀለዱባቸው። እባካችሁ ዜማችሁን ስራውና ዘምሩልን፣ እባካችሁ አድምጡን፣ የእናንተ ዜማ ሙት ያነሳልና ዘምሩ ተሳልቆባቸው። እስራኤላውያን እንዲህ አሉ፣ እፎናሊ ማለት ዕዝራ በምትረልቂ። እንዴት ብለን ዕዝራ ነው? እንዴት ብለን ዳዊት ነው? እንዴት ብለን በዚህ ኃጢአት ላይ ተጨቁነን ልጆቻችን ተወልደው እንዲያድጉ እንደ ጭቃ እየተረገጡ ደማቸው እየፈሰሰ እንዴት ብለን ዘምራለን? ያ ጊዜ ሊመጣ ይችላል። የማንዘምርበት ሰዓት ይመጣል። የማንጾምበት ሰዓት ይመጣል። የማናስቀድስበት ጊዜ ይመጣል። ዛሬ በእጃችን ያለው የካህን መስቀል መሳለም የማንችልበት ጊዜ ይመጣል። ንስሐ አባት ለቤት መጥቶ የሚያስተምር የማያውቅበት ጊዜ ይመጣል። መስገድ ማትችልበት ጊዜ ይመጣል። በጉዙ እናወራለን። ምንድን ነው ያለው? መክሩ ያ የጭንቅ ቀን ሳይመጣ ፀሐይ፣ ጨረቃ፣ ከዋክብት ሳይረግፍብህ ሆነ ያለ ወጣትነት ዕድሜ ሳይረግፍ፣ ጎረምሳ ዕድሜ ሳይረግፍ፣ ሽማግሌ ሆነ ሳይረግፍብህ ያኔ ሳታውቅ የጭንቅ ቀን ሳይመጣ ነፍስና ስጋ ሳይለያዩ አሁን በቁም ያለ ጾም፣ አሁን በቁም ያለ አደራን ጠብቅ። አባቶቻችን ሁለት ፀጉር አብቅላችሁ እድለኞች ናቸው። በዚህ ዘመን ሽበት ማውቃችሁ ሽማግሌ መሆን ሁለት ፀጉር አብቅሎ የልጅ ልጅ ማየት መታል፣ ልጅን በዝማሬ ውስጥ ማየት መታል። ዛሬ ዘፈን ማስመራጭ ቢኖር እኮ እነዚህ ልጆች ዳንስ ቢሆን የሚያስመርቁት ያደረ ሰው አይበቃም። ዘፈን ቢሆን የሚመረቀው የቤት እኮ ሰው አይበቃው። ግን የተመረቁት ሰማያዊ ምስት ነው። የተመረቁበት ሰማያዊ ምግብ ነው። የመላእክት ምግብ ነው። ነገ ስንሞት ከሞት በኋላ የምንሰራው ስራችን ምስጋና ብቻ፣ ዝማሬ ብቻ። ይህን የማናውቅ ሰዎች አለ። ዛሬ ዓለም ጭፈራ የምታስተምርበት ጊዜ ነው። የአጋንን ጭፈራ የምንማርበት ጊዜ ነው። ቸርች ገብተህ ተመረቃላችሁ። ቸርች ግሩና ይብስ ተማሙ መስጊድ ይብስ ይዋቸው። ሌላ ቦታ ካቶሊክ እና ይዋቸው እስኪ ምናልባት የት ነው ያለው? ምናልባት የት ነው ያለው? በተለይ ልጆቻችን አደራችሁ፣ በተለይ ሴት ልጆች ክብራችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ አደራችሁን ጠብቁ፣ ውበታችሁን ጠብቁ፣ ማንነታችሁን ጠብቁ። ምክንያቱም አሁን በዚህ ዘመን ቤተክርስቲያናችን ቀና የማትልበት ጊዜ፣ የኤልያስ ስደት የገጠማት፣ የኤልያስ መከራ የገጠማት ኤልዛቤል ቤተክርስቲያን ኤልያስ እንዳሳደደችው ዛሬ ብዙ እጃቸው ይዘረጉባት ቤተክርስቲያን። እንዲህ ተመራችሁ፣ አለባበሳችሁ አምሮ፣ ማዕረጋችሁ የተሰጣችሁበት ተስፋ አላችሁ። ከመላእክት ጋር የምትዘምሩበት፣ ከመላእክት ጋር የምታመሰግኑበት ክብር የለበሳችሁ። ያን ለማግኘት ግን ኦጢዮት ወስደ ገማይጸንተከ አደራ ስትጠብቅ ዛሬ ቤተክርስቲያን አደራ ሰጣችኋለች።
ባረክናክሙ ቤተ እግዚአብሔር አለ ቅዱስ ዳዊት። በእግዚአብሔር ቤት መረቅናችሁ አለ። ለምን? አንደኛው በተቀደሰ ሃይማኖት ራሳችሁ እንድታንጹ፣ በተቀደሰ ሃይማኖት የይሁዳ መልእክት ምዕራፍ 1 ቁጥር 8 ታነቡት። አንድ ጊዜ ለቅዱሳን ዘስጥ ሃይማኖት እንድትጋደሉ ንጽሕናችሁ ግድ ሆነብኝ። ብዙዎች በቃየል መንገድ ሾልከው ገብተዋልና ስጋቸውን እያረከሱ ሊያስታችሁ ይመጣል። እነሱ ዝናብ የሌላቸው ዳመናዎች፣ በነፋስ የተወሰዱ ስር የሌላቸው ዛፎች 2 ጊዜ የሞቱ ናቸው። እናንተ ግን በተቀደሰ ሃይማኖት ራሳችሁን አንጹ። ሌላ የረከሰ ሃይማኖት አለ፣ ሌላ የሞተ ሃይማኖት አለ። ዝናብ የሌለው ጉም ደመና ማለት የኩሽና ጢስ ነው። የኩሽና ጢስ እንደ ደመና ይወጣል። ዝናብ መሸከማችን ሚስጥረ መለኮት መሸከም የማይችሉ የእግዚአብሔር ስርዓት መሸከም የማይችሉ አትግደል ይላል፣ እነሱ ግን ይገድላል። አትስረቅ ይላል፣ እነሱ ግን ይሰርቃል። አትግደል ማለት እኔን አይደለም፣ ራስን አትግደል፣ ህሊናህን አትግደል፣ አይምሮህን አትግደል፣ እጅህን አትግደል፣ ዓይንህን አትግደል፣ ጆሮህን አትግደል፣ አንደበትህን አትግደል፣ አፍንጫህን አትግደል። ጠዋት ጠዋት መዓዛ ዕጣን የሚያስይዝበት ጸሎት የሚያደርግበት ዛሬ እግዚአብሔር መልአክ ከሰማይ ወርዶ ብዙ ዕጣን ይዞ የሰው ጸሎት ያሳረግበት ቀን ነው። ራዕይ ዮሐንስ እንደሚነጋ ሰምት ላይ ከመልአክ ክብር የተነሳ ምድር በርናት የተባለለት ቀን ነው። አይምሮህን አይሙስብህ፣ ዓይንህ ነው እግዚአብሔር። ይህ መስቀል የኔ አይደለም፣ እኔ ያዝኩት ሁል ጊዜ ካህናት መስቀል የሚይዘው ምዕመናን ክርስቶስ ተሰቅሎ ትኩስ ሥጋ እየተቆረሰ ደም እየፈሰሰ እንዳይቱ። ስለዚህ አትግደሉ፣ ራሳችሁን ጠብቁ። በዚህ ዘመን ራዕይ አይተህ እንዳትጠብቁ፣ በዚህ ዘመን እገሌ አባት ብለህ እንዳትጠብቅ፣ ራስህን በራስህ ጠብቅ። ሃይማኖትን እወቅ፣ ክርስቲያንነትን እወቅ፣ ራስህን እወቅ፣ ራስህን አጥብቅ፣ ራስህን በንስሐ ጥብ፣ ንስሐ ግባ፣ ኃጢአትህን ተናዘዝ፣ አትደብቅም። ይፍቱ ይበል፣ ነገ ይፍቱ የማትልበት ሰዓት አለ። ካህን ጠፍቶ መቃብር ላይ ሄደህ ይፍቱ የምትልበት ጊዜ ይመጣል። ዛሬ ከተገኘ ትምህርት የለም። ቆም ብሎ ቤተ ክርስቲያን ጉባኤ ቤት የሚማር ተማሪ የለም። ዛሬ እናንተ እድለኞች ናችሁ እኮ እጃቸው የትርቱክ የማይለቅ ትውልድ አይምሯቸው ከፌስቡክ የማይለቅ ሰዎች የዚህ ዓለም ቫይረስ አይምሯቸውን ከወረሳቸው እናንተ ልጆቻችሁ ቲክቶክ ላይ ሳይሆን በደንብ ላይ ያለ ይህ መጣ ለመዳን እጅን ዘረጋነ ክርስቶስ ይገርማችኋል። እንደ መጨረሻ የምነግራችሁ በዛሬው ቀን መድኃኔ ክርስቶስ ከናዝሬት ከገሊላ ወደ ናዝሬት ወጣ። ናዝሬት ከተማ ሲደርስ እንድርያስ ፊልጶስ ጠራው። ሙሴ ስለጻፈለትን ክርስቶስን አግኝተዋልና ና አለው። የትኛው ክርስቶስ አለ ፊልጶስ? የትኛው? እውነት በናዝሬት ከተማ መልካም ሰው ይወጣልና ደግ ሰው ይወጣል? እውነት ከወለታ ከተማ 18 ናይት ክለብ ያለባት ጭፈራ ቤት ሴተኛ ጋር የሚኖርባት 34 ሺሻ ቤት የሚገኝባት ከተማ እውነት እናንተ ለነገር በቃችሁ? ብልጆች ናችሁ። እውነት እናንተ ማይክ ይዛችሁ አውደ ምሕረት ለማመስገን በቅታችኋል። እውነት ይወጣ ይሆናል። እውነት ይወጣ ይሆን ናና መጥተህ መልካም ሰው አለ። ልጅነት ይዞ ልጅነትን ቅድስና ንጽሕናን ገንዘብ አድርጎ ለእኛ በረከትና እውነት አለ። እውነት በናዝሬት ከተማ ይገኛል እኮ በዛ እናገኘዋለን። ስለዚህ አምላካችን ወይ እባክህ እውነት አለ ናና መጥተህ መጣ። ክርስቶስ እንዲህ አለ፣ ገና ከበስር ሳለ አውቀዋለሁ። ዝንቱ ሰብእ እስራኤላዊ ዘአልወዝኑ ውስተ ልቡ። ይህ እውነተኛ የእስራኤል ልጅ ነው። በልቡናው ክፋት ተንኮል የለው። እውነተኛው ልጅ ነው።
አሁን እኛ እውነተኞቹ የእስራኤል ልጆች ነው። እውነተኛው እስራኤል ዘሥጋ ሳይሆን እስራኤል ዘነፍስ የእነ ተክለ ሃይማኖት ልጆች ነው። የእነ ክርስቶስ ሰምራ ልጆች ነው። የእነ ሳሙኤል ልጆች ነው። የእነ ገብረሰ ልጆች ነው። እኛ የማንን ራሳችን ጠይቅ። ዛሬ የት ነው ያለው እውነታው? እሾህ እየወቃሽ ቤታችን ጎረቤታችን ተጣልተን አባልተን አልመጣንም። አንድ ሴትዮ ምን አለች? ጸልይ በእንተ ሰላም እያዲያቆኑ 4 ማዕዘን እንሳለን የለ ተአምሮ የታተሙ ሲል 4 ማዕዘን ይሳለናል። ከዛ ሴትዮዋ ወደ ካህናት ተሳለመች፣ ወደ ሴቶች ተሳለመች፣ ወደ ተሳለመችና ሴቶች ዘወር ስትል ጠላቷ አለች። ላንቺ አይደለም አለች። እሷ ደግሞ ምን አለች? እኔማ አልቀበልም። አሁን እዛ ተባልተን ቅድም ግጥም ላይ ስለሰማችሁ እዛ ወንድማችን ገድለን አስቀይመነው በሸወቁትን ጥላጃን ጥላ እገሌ 50 ሺህ እገሌ ኢሳይያስ ምን አለ? ልጆች ሆይ ከራስ ፀጉራችሁ እስከ እግራችሁ ሁሉ ታሟል ነግሯል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 ላይ ጀምሯል። ይህን በሽተኛ ሆኗል። መድኃኒት ያስፈልጋቸዋል። አሁን መድኃኒት ያስፈልገናል። ያ መድኃኒት የት እናገኘው? ቤተ ክርስቲያን አለ። እኛ ክፎች ብላን ብላን ጠጣን ጠጣን አትብላ ሲባል በላን። እውነት መልካም ሰው አላለው። ስንጀምር ይሄኛው ጌጥ ወይም መስቀል ይባላል። ይሄኛው ደግሞ መቃኛ ይባላል። ከዚህ እስከዚህ ያለው ጋድም ወይም ቀንበር ይባላል። ይሄኛውና ይሄኛው የግራና የቀኝ ምሰሶ ይባላል። ይሄኛው አውታር ይባላል። ይሄኛው በርኩማ ይባላል። ይሄኛው እንዚራ ይባላል። ይሄኛው መወጠሪያ ይባላል። ይሄኛው ደግሞ ገበቴ ወይም የድምፅ ሳጥን ይባላል። ትርጉሙን ስንናገር ይሄኛው መስቀል ነው ወይም ጌጥ እንለዋለን። ይሄኛው ጋድም የምንለው ወይም ቀንበር የምንለው ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ይሄኛው መቃኛው የመላእክት ምሳሌ ነው። አውታሩ የ10ቱ ትእዛዛት ምሳሌ ነው። ይሄ የግራና የቀኝ ምሰሶ የምንለው የቅዱስ ሚካኤል እና የቅዱስ ገብርኤል ምሳሌ ነው፣ ወይም ደግሞ የብሉይና የአዲስ ኪዳን ምሳሌ ነው። ይሄኛው የድምፅ ሳጥን የምንለው የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ይሄኛው በርኩማ የምንለው የደብረ ሲና ምሳሌ ነው። ይሄኛው መወጠሪያው ደግሞ የሰዎች ምሳሌ ነው። ከላይ ወደ ታች ስንመጣ ወይም ደግሞ ከታች ወደ ላይ ስንወርድ ይሄኛው የሰዎች ምሳሌ ነው ብለናል። ይሄኛው ደግሞ የ10ቱ ትእዛዛት ምሳሌ ነው ብለናል። ይሄኛው የበርኩማ ምሳሌ ነው ብለናል። ሰዎች በደብረ ሲና ተራራ ላይ ሙሴ 10ቱን ትእዛዛት ይዞ መምጣቱን በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤልና በቅዱስ ገብርኤል ተራዳይነት በመላእክት ምልጃ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንሄዳለን ለማለት ነው። የበገና አካላዊ ነገሮቹ ይሄን ይመስላል። አመሰግናለሁ። እግዚአብሔር ይስጥልኝ።